ሄይ ዩ ጋይስ እንዴት ናችሁ? ደህና ናችሁ ወይ? ይህ ጊፍት ዩቲዩብ ይባላል። አዲስ ኮንተንት በቱርኪሽ ሲሪስ ነው የቀረብኩት። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው እንድትከታተሉ በአክብሮት ተጠይቃችኋለሁ። ስለዚህ ወደ ታሪኩ እንሄድ። በጣም ግዙፍ በሆነው በአሊሃን እና በዴኒዝ ቤት ውስጥ የዴኒዝ ጓደኞችና የአሊሃን ጓደኛ ተሰብስበው ነበረ። ኤጄ የመጀመሪያ ልጃቸው ናት። ኦዛን ደግሞ ትንሹ ልጃቸው ነው እና ኤጄ ከቦይፍሬንዷ ክሪምስተን ጋር ቪዲዮ ቻት እያደረገች ነበረ። ኦዛን ደግሞ ሳይክል እየነዳ ነበረ። የዴኒዝ ባለቤት አሊሃን ደግሞ ስጋ እየጠበሰ ነበረ። በመሃል ሴቶቹ ኑ ተሰብሰቡ ብላ ዴኒዝ ትጠራቸዋለች። ዴኒዝ ጠራቻቸውና መቀመጫ ላይ እንደተቀመጡ የሁሊያ ባለቤት፣ ሁሊያ ደግሞ ለማስታወቅ ያህል የዴኒዝ አብሮ አደግ ጓደኛ ናት። በጣም የቅርብ ጓደኛ፣ ከልጅነት ጀምሮ አብሮ ያደጉ ጓደኛዋ ናት። ከዛ በመሃል የሁሊያ ባለቤት ነጃት መጣ። ነጃት የአሊሃን ጠበቃም ነው። እንደ ቤተሰብ ናቸው። ያው ሁሊያ እና ዴኒዝ ጓደኛ ስለሆኑ እነሱም በጣም ነው የሚቀራረቡት። ከዛ እንዴት ነህ? ለማን ነው ደግሞ ዛሬ ትኩሳት ይዘህ የመጣኸው ብሎ አሊሃን በፉገራ በሚመስል ቀልድ ተቀበለው። በጣም ይቅርታ በማርፈዴ እያለ ነጃት ገባ። ነጃት ሲገባ እንግዲህ ሁሊያ ምን ትላለች? ለምን ኬዝ መስሎክ ነው እንዴ? እሱ እኮ ይሄኔ ከ20 ዓመት በታች ከሱ 20 ዓመት ከምታንስ ሴት ጋር እየተንዘላዘለ ይሆናል ብላ በድፍረት ሁሊያ ትናገራለች። በዚህ መሃል የዴኒዝ ጓደኛ ሁሊያ ምን እያልሽ ነው እንዴ? በዚህ በተሰበሰብንበትማ እንደዚህ ስለባልሽ ማውራት የለብሽም ብላ ትቆጣና ዴኒዝ አንድ ነገር በያት እንጂ አለቻት። ይሄ እኮ ሪያሊቲ ነው፣ ምንም የዋሸሁት ነገር የለም ብላ ሁሊያ ተቆጣች ማለት ነው። ከዛ ይገርማቸዋል። ሁሊያ ቀጠለችና ዴኒዝ ምን አለች? ቆይ ዴኒዝ፣ አንቺ እና አሊሃን ጥሩ ትዳር አላችሁ፣ ግን አሊሃን ቺት ያደርግብኛል ብለሽ አስበሽ ታውቂያለሽ? አለቻት። ለዴኒዝ ይሄ ጥያቄ በጣም አስደንጋጭ ነበረና ዝም አለችና እኔ ትዳሬን አምነዋለሁ አለቻት። አዎ ትዳርሽን ታምኘዋለሽ፣ ግን እኛ ስንሰበሰብ እነሱ ሄዶ ማደናቸውን አይታውትም። ይሄ የወንድ ባህሪ ነው። እንደዚህ ያላደረገ ሰው ካለ እድሉን ስላላገኘ ነው። ልክ እንደ ነጃት። ቆይ አሊሃን ቺት ያደርግብኛል ብለሽ ግን አንቺ አታስቢም አለቻት። አይ አሁንም ትዳሬን ነው ማምነው አለቻት ማለት ነው። ይህ ጥያቄ ለዴኒዝ በጣም አስደንጋጭ ነበረና ጥያቄ ፈጠረባት። በመሃል ነጃትና አሊሃን የአሊሃን የሰራውን ጥብስ ይዞ መጣ። ዴኒዝም ኤጄ ነይ ያለቻት ኦዛንና ኤጄን በተራ ጠራቻቸው እና መመገብ ጀመሩ።